እዚህ ቲክቶክ ሚዲያ ላይ ትዳር እናጋባለን የሚሉ ሰዎች አገናኝተዋታል። መጨረሻ ላይ በውስጥ መስመር ትነጋገራለች እዚሁ ቲክቶክ ላይ እና ቪዲዮና ፎቶሽን ላኪልኝ ብሏት አገባሻለሁ ብሏት ኦኬ ያለች። ከዛ ከተስማማች በኋላ በጉዳዩ ላይ እንትን ይለውና ዝም ይላታል። ከዛ ምንድነው ማለትም አሳውቀኝ፣ ትዳር ብለህ የመጣው አንተ ነህ፣ ስለዚህ መጨረሻውን አሳውቀኝ ምንድነው ምናምን ስትለው ብር አምጪ አላት። እንዴ ብር ለምን አመጣለሁ ምናምን ስትለው ብር ማምጣት አለብሽ 200 ሺህ ብር ማምጣት አለብሽ አላት። ምንም በተመለከተ ነው ማመጣው አልሰጥህም አለችው። እንግዲያውስ እንደዛ ከሆነ ሶሻል ሚዲያ ላይ ፎቶሽንና ቪዲዮሽን ለቃለሁ አላት። ያው ሸሪዓው ይፈቅድልኛል ብሎ ተሸፋፍና የነበረችው ልጅ እንድትገለጽ አድርጎ ጸጉሯ እንድትታይ አድርጎ ጸጉሯ የተከፈተችበትን ቪዲዮ ቀርጻ ላከችለት ማለት ነው ለማየት። በዚህ ደረጃ ብልግና እየተሰራ ነው ያለው። ትዳር እናጋባለን እያሉ ብዙ ሰዎች የሰው ሕይወት እያበላሹ ነው እና በጣም ያሳዝናል። እንዲህ አይነት ነገሮች እየተደረጉ ነው ያሉት። አንድ መላ ቢበጅበት ጥሩ ነው። ያ ጀማ እዚህ ኦንላይን ላይ እናጋባለን በቴሌግራምም ሆነ በቲክቶክ ወይም ደግሞ በፌስቡክ በየትኛው ሚዲያ እናጋባለን ብሎ የሚነሳ ሰዎች ከበስተኋላቸው ሌላ አጀንዳ ነው ያላቸው። የሰው ሕይወት እየተበላሸ ነው። የሰው ሕይወት እየተቀጠፈ ነው። የእህቶቻችን ሕይወት እየተቀጠፈ ነው። ስለዚህ ለዛውም ያንን ነገር ለማድረግ ብር ይከፍላሉ። ሁላ ቀብድ ማለት ነው። ወንድና ሴት እናገናኛቸዋለን ክፈሉ እየተባሉ ብሩ ላይ ይከፍላሉ እነዚህ ሰዎች ማለት ነው። ብራቸውንም ከፍለው ከዛ በኋላ ደግሞ አይተዋወቁም። ለመተዋወቅ ተብለው በውስጥ ለውስጥ ያወራሉ። ቪዲዮ ላኪ ፎቶ ላኪ ይባላል። ፎቶና ቪዲዮ ይላካል። ከዛ በኋላ መጨረሻ ላይ ያ ፎቶና ቪዲዮን ካየ በኋላ ያ ሰው እለቅብሻለሁ እያለ እያስፈራራ ገንዘብ መቀበል ጀምረዋል ማለት ነው። እንግዲህ አሁን የስንቱ ይፍጨው ሆድ ይፍጨው ስንቱ ያለበት ነገር ማለት ነውና ጥንቃቄ አድርጉ ለማለት ፈልጌ ነው። ትንሽ ደስተኛ አይደለሁም በእንደዚህ አይነት ነገር ላይ ማለት ነው። ይሄን ስሰማ ትንሽ እንትን ብሎኛል፣ ረብሾኛል። ምን ያህል ከባድ እንደሆነ ማለት ነው። ማለት እንግዲህ እቺ ልጅ የተናገረች ነው እኛ የምናውቃት አካባቢ ነው ያለችው። አሁን ደግሞ ሌላ ቦታ ደግሞ ያሉ ሰዎች ደግሞ ምን ሊሉች እንደሚችሉ አስቡት። አረብ ሀገር ያሉ እህቶቻችን አስቡት። አውሮፓ ላይ ያሉትን፣ አሜሪካን ሀገር ያሉትን ትዳር ይፈልጋሉ። ሪል ነው፣ እውነት ነው። ግን ትዳር ከፈለጋችሁ በቤተሰብ ጨርሱ። ቤተሰብ አካባቢ ላይ ሄዱና ጨርሱ። በመታቁት ሰው ጨርሱ። ቢያንስ በውስጣቶቻችሁ አካባቢ ላይ እንኳን በጨርሱ ቢያንስ የሚታመን ሰው ይኖራል። ኦኬ የሆነ ነገር ከፈለገ ትዳር የሚፈልግ ከሆነ መጀመሪያ ቤተሰባችሁን ይጠይቅ። ሄዱ አባታችሁን ሄዱ ይጠይቅ፣ ወንድማችሁን ሄዱ ይጠይቅ። ሶሻል ሚዲያ ላይ ምንም ነገር ሲመጣ አትቀበሉ። እንዲህ አይነት ነገር ከመታመም በላይ ትልቅ ነገር የለም፣ ህመም የለም። እና ጥንቃቄ አድርጉ ለማለት ፈልጌ ነው። አፎን አጉል ሰዓት ላይ ነው እንትን ያልኩት ማለት ነው። ኢብራሂምዬ ኧረ አብሽር ኡስታዝ፣ ትልቅ ነገር በጣም ያሳዝናል። የሰው ህይወት በጣም ከባድ ነው። ደግሞ ያስፈራራሉ። ምን ይላሉ? የሚገርመው ፓርት እሱ ነው። ከባድ በዚህ ልክ ማንነትን ማጣት ከባድ ነው። እስልምናን ማጣት ማለት እንግዲህ ስነ ምግባር ጉድለት ነው። እንግዲህ ከዚህ በላይ ምንም ሊባል አይቻልም። እና ይህ ብልግናም ጭምር ነው። የሰው ንብረት አማና ወስዶ እንደገና በዛ ላይ ደግሞ እንዲህ አይነት ነገር ኃላፊነት የማይወስድም ከሆነ አስቸጋሪ ነው አድራጊዎቹ ራሱ እና ውስጥ ተከል ነው። እንግዲህ ጠብቁ ወንድሞች እህቶቻችሁን ጠብቁ። በቃ መሆን ካለበት በእናንተ በኩል በአባቶቻቸው